ካንተ የተሻለ አስተሳሰብ ያለው ባል ነው ማግባት የምፈልገው ስትለኝ የዛን ጊዜ ላይክ ጭንቅላቴ ውስጥ የሌለ ስድብ የስድብ ማት was running in my mind እና that's all I gotta say to you my the eyelashes though come on what are these ወንድና ሴት እኩል መሆን አይችልም በቃ ታስብ በቃ እንዝጋው ይሄ እንትን ሰላም ሰላም እንዴት ናችሁ አንድሪው ቴድ ተብየው ልጅ ነኝ ማለትም ቴድ ኢዮብ ነኝ ባለፈው እኔና ጆርዲ ባደረግነው ቃለ መጠይቅ ላይ የተሰጡ ፊድባኮች ነበሩ እናም ዛሬ ከኤችኤም ፕላስ ጋር በመሆን የሰራነውን ሪአክሽን አብራችሁን ተከታተሉ አልዋሻችሁም ጀነራል ፊድባኩ was traumatizing በጣም ፍራስትሬት የሚያደርግ ነገር ነው ይሄ አቴንሽን ለኔ አዲስ ስለሆነብኝም ስለሆነ አላቅም but I don't know it was traumatizing እናም አንዳንዶቹ የሰሩትን ቪዲዮዎች እያየን አብረን ሪአክት እያደረግን እንሄዳለን የሚያስቅ ከሆነ እየሳቅን ፖዚቲቭ ሪአክሽን የሚያስፈልገው ከሆነ ሪአክት እያደረግን እንሄዳለን stay with us ግን አንዱ እህቴ እንደዛ ባልዋ ቢመታት ፍቺው ምናምን ምን አይነት ሰው አይደለም ስማኝማ እሱን ተውና ማለት ነው አይምሮ ውስጥ በእውቀት እጦት ምክንያት እየተሰቃየችና አሳበለበለው እያለች ያለችውን ጦጣ ማለት ነው አይ ቲንክ የሜዱላ ኦብሎንጋታን መስመር ዝርጋታ ሳታበላሹ አትቀርም ምክንያቱም ወደ አይምሮ ኦክሲጅንም ደምም እየደረሰ አይመስለኝም የግል አስተያየት I know nothing is personal ግን ማሂ come on you listen to me በደንብ You listen to me በደንብ አድርገሽ We all know life is too short but not as short as you come on That's all I gotta say to you my the eyelashes though come on what are these ሲያገባ ያ መብቱ ይጣፋል ማለት አይደለም ወይም ደግሞ ያ ካርድ ይነጠቃል ማለት አይደለም ወይም ደግሞ አሰባል ያ ፍሪ ካርድ ይሰጣል ሰውን አቢዝ ለማድረግ ሴክሹአሊ ሐራስ ለማድረግ ወይም ደግሞ ቫዮለንት እንድትሆን የአፍሪካ ካርድ ይሰጣል ማለት አይደለም ሁለት አንድ ባልና ሚስቶች ካልተግባቡ ላይክ ቻይልድ ፍሪ የሆነ ላይፍ መኖር ከፈለጉ መኖር የለባቸውም ምክንያቱም እሱ ምን ብሎ ነው የሚያስበው ይሄ ለዝሙት ተፈራረሙ ማለት ነው which was wrong no ይሄ ናቹራል ኮዝም እኮ ሊኖር ይችላል አይደል ስለምታወራቸው ሰዎች አካውንታቢሊቲ ወይ ስለምትሰራቸው ቪዲዮዎች አካውንታቢሊቲ የማትወስድ ከሆነ እንደ ኮንተንት ክሪኤተር በጣም አደጋ ላይ ነክ ምክንያቱም ይሄ በህግ ራሱ ሊያስጠይቅ ይችላል ስለሷ በጣም ሚስ ኢንፎርሜሽን ነው ያወራው የተሳሳተ መረጃ ነው ያሰራጨው ሶ አድሬስ አድርጋክ ይሄ ነገር ውሸት ነው ብለሃለች ያንን እንኳን ለማድረግ ፈቃደኛ አይደለም ተሳስቻለሁ ካልክ ይቅርታ ለምንድን ነው ማለት ነው ማፈልገው ምትመጥና ገና በጣም ብዙ በቤዚክ የሆኑ ኖሌጆች ራሱ ያስፈልጋል ስለ መብት ስለ ሴት ልጅ መብት አንዳንድ ቃላቶችን እንኳን እንደ አዲስ እየተረጎመችለት እያስረዳችሁ የምትጠይቀው ራሱ ማለት ነው የተጠቀማችሁ ቃላቶች ናቸው ሶ አትመጥነህም ያልሽውን ነገር is very very በቃ ታች የሚያደርግ ነገር ነው እንዴት መሰለሽ ላስረዳሽ ተረጋጊ ኦኬ ያ ሶ እኔ እዛ ጋር ለመጫወት የሄድኩት ቼዝ ነበረ እሷ ደግሞ ልትጫወት የመጣችው ኡኖ ካርድ ነበረ that's the difference አትመጥናትም የሚባል ነገር የለም this is የአይዲዮሎጂ ዲፈረንስ ነው so እንደዛ ብለን እንለፈው thank you ለደረሰብሽ ኢሞሽናል ዳሜጅ ጎፋንድሚ ሬይዝ እናዘጋጃለን just እዛ ላይ ራስሽን አስገቢ እሱ ብቻ አይደለም የፌሚኒስቶች ሼልተርም እያዘጋጀው ስለሆነ ዋይፋይ ግን የለውም I'm so sorry so ወደዛ እናስገባሻለን ብዬ አስባለሁ like hopefully but yeah ወሲብ ሶሉሽን አለ እኔ ስንፈተ ወሲብ አለብኝ አይደለ so እሱን ሶሉሽን እኔን የሚያስፈልገኝ ወይስ ሚስቴን ነው የሚያስፈልጋት it depends አይደለ እንደየካፕሉ የሚለያይ ይመስለኛል ኦኬ ስንፈተ ወሲቡ እኔ ጋር ያለ ሶሉሽኑ ወደሷ መሄድ አለበት ለምን ሶሉሽኑማ ሁለቱም ጋር ነው እንጂ መኖር ያለበት ኢቭን ችግሩ ራሱ ወንዱ ጋር ወይም ደግሞ ችግሩ ሴቷ ጋር ከሆነ ያለው መፍትሄው የሁለቱም ይመስለኛል ባልና ሚስት እስከሆኑ ድረስ ተዳሩ አብዛኛውን ጊዜ ወንዱ ላይ ነው ልልሽ ፈልጌ ነው ኦኬ እሺ ሶ ወንዱ ላይ ከሆነ እሷ አልጣመኝም ብላ የመፍታት መብት አላት አይደለ ሶ እሷ ሳይጥማት እናድርግ ብለው ፎርስ ካደረጋት ግን is a rape ይቅርታ አንድ ጊዜ
ስንፈተ ወሲብ ምን ማለት እንደሆነ ታውቃለህ? በመጀመሪያ ደረጃ ስንፈተ ወሲብ ማለት አንድ ወንድ ወይም አንድ ሴት ለግንኙነት ያላቸው ፍላጎትና አቅም በተለያዩ ምክንያቶች ሲያንስ ነው። ያ ነገር ደግሞ 6 ወርና ከዛ በላይ ሲቆይ ሜዲካሊና ሳይኮሎጂካሊ ችግር አለ ተብሎ ይታሰባል። ስንፈተ ወሲብ ያለበት ወንድ ተነስቼ ሚስቴን ልድፈር አይልም። ለምን? አንደኛ ወይ የፍላጎት ማነስ ወይም የአቅም ማነስ ነው ያለው። ሲጀመር ሊደፍርም አይችልም ነው። ግን እንዴት አድርገህ ስንፈተ ወሲብንና ማሪታል ሬፕን እንዳገናኘው አላውቅም። ግን ማንኛውም አይነት ስንፈተ ወሲብ ያለባቸውን ወንዶች አይወክልም ንግግር። ወንዶች ላይ ይብሳል የስንፈተ ወሲብ አይነቶች ትላለህ። ያስተካከል ነው እሱ። ሴቶች ላይም ግን የሚያጠቃ የስንፈተ ወሲብ አይነት አለ። HSDD እንለዋለን ብዙ ጊዜ ሃይፖሴክሹዋል ዲዛየር ዲስኦርደር ወይም ለግንኙነት ያለ ፍላጎት ማነስ። ይህ አብዛኛው ጊዜ ሪሰርቾች እንደሚያሳዩት ሴቶችን የሚያጠቃ ነገር ነው። ለባሏ ፍላጎት ስለሌላት ነው፣ ባሏን ስለምትንቀው ነው፣ መስጠት ያለባትን ነገር መስጠት ስለማትፈልግ ነው አይደለም። ሆርሞናል ችግሮች አሉ። በጣም ሆርሞናል የሆኑ ክሪቸሮች ነን እኛ። ሁለተኛ ደግሞ ድካም፣ ሳይኮሎጂካሊ ያለ ኢምፓክት አለ። ሶስተኛ ደግሞ ወሊድ የሚባለው እርግዝና የሚባለው ብልት አካባቢና ማህፀን አካባቢ የሚያደርገው ችግሮች ማለት ነው። እስከ መጨረሻ ድረስ ለግንኙነት ያላትን እርካታ ሊቀንስባት ይችላል። ብዙ ሴቶችን የሚያጋጥም ነገር ነው። ይህ ወንድየው ተነስቶ ያለ ፍላጎቷ ግንኙነት እንዲያደርግ የሚፈቅድለት ነገር አይደለም። እንደውም ስንፈተ ወሲብ ቢገባ ማለት ነው ብዙ ወንዶችን በማህበረሰባችንና በሐኪሞቻችን ብዙ ጊዜ የማይነገር ነገር ስለሆነ ማለት ነው አሳቆ ከሴት ነው የሚያሸሸው። ትዳር እንዳይበተን ብለው ነው የሚሳቀቁት። ይሸሻሉ እንጂ አንድን ሴት ሊደፍሩ አይነሱም። ጆርዲ እንዳለችው ነው ስንፈተ ወሲብ በባልየውም በሚስትየውም በኩል ሊመጣ የሚችል ነገር ነው። ግን ያ ነገር ደግሞ በካፕልስ ካውንስሊንግ፣ በሕክምና፣ በምርመራ በብዙ አይነት ነገሮች መታከም የሚችል ነገር ነው እንጂ ማሪታል ሬፕ እና ፍቺ መፍትሄ አይደለም። ብልት አለመቆም ችግር ሊሆን ይችላል፣ ቶሎ መጨረስ ሊሆን ይችላል፣ ወይም ዘግይቶ መጨረስ ሊሆን ይችላል፣ ወይም የፍላጎት ማነስ ያለባቸው ክላይንቶች ማለት ነው። ሚስቴ አሳዘነችኝ፣ ትዳሬን እሷ ናት የያዘችው፣ ስለምትወደኝ ጥሩ ሴት ስለሆነች ነው እንጂ ትታኝ የማትሄደው፣ ብዙ አይነት ነገሮች እየተሳቀኩኝ ነው፣ ትዳሬ ሊበተንብኝ ነው እንጂ ብሎ ተነስቶ ሊደፍር አይነሳም። በቤታቸው ታምቀው ተነስተው ሳያወሩበት ሳይታከሙበት። ኦኬ ሲስ ካም ዳውን፣ እስኪ ተረጋጊ አንዴ። ይህ ስንፈተ ወሲብ የሚባለውን ነገር ላስረዳሽ። እኔ የተናገርኩበትን መንገድ ድድን ከም አውትራይት ላስረዳቸው አሁንም። ኦኬ ሶ አንድ ወንድ ልጅ ስንፈተ ወሲብ ካለበት is considered as ስንፈተ ወሲብ። አንዲት ሴት ልጅ ደግሞ ስንፈተ ወሲብ ካለባት እንኳን ራሱ is okay because ሞር አብላጫው የሚወስደው ለሴክስ ኮንትሪቢዩሽን ያለው ወንዱ ልጅ ስለሆነ ያ it makes sense። ወንዶች ለሆን ይህን ነገር ይገባናል። I'm not judging but you know so እሷ ስንፈተ ወሲብ ኖረባት እንኳን ይሄ ልጅ እንገናኝ ምናምን ብሎ ቢያስገድዳት is called rape። so I hope it's clear። I don't know እንዴት አድርጌ እንደማስረዳችሁ አላውቅም፣ ብቻ ግን yeah this is my idea። so I don't know በምን በኩል ዲፈረንት ሊሆን እንደሚችል ሴትና ወንድ ልጅ ላይ እሷ አንቺ ታውቂዋለች። ብቻ ግን ወንድ ልጅ ስንፈተ ወሲብ ሲኖረው is going to be harsh። በቃ ትዳሩ የመበተን አቅም ያለበት ወንዱ ስንፈተ ወሲብ ሲኖረው ነው። that was my idea። ደሞም እኮ ኮንትሪቢዩሽኑ ይወስዳል ወንድ ልጅ ያልኩበት ምክንያት በዚህ ነው። ምክንያቱም ገንፎውንም አጥሚቱም ለወንድ ነው እንጂ ለሴት I haven't seen you guys doing that። so እሱ ነው ሀሳቤ። የነ ጆርዲን ፖድካስት አየሁት፣ ትናንት አየሁት፣ ዛሬም ደግሜ አየሁት። ሪአክሽን ልሰራ ብዬ ማለት በቃ 10 ደቂቃ አይበቃም። ሙሉ ሌላ 3 ሰዓት ሌላ 3 ሰዓት ፖድካስት ነው የሚፈልገው ሪአክት ለማድረግ ራሱ። ልጁ በቃ 3 ሰዓት ከቆየ ኢንተርቪው ላይ እንዴት አንድ ቦታ ትክክለኛ ንግግር አይናገርም? አንድ ይጣፋል ማለት የሆነን ሀሳብ ያነሳና ይወጣል። ያነሳውን ሀሳብ መልሶ ደግሞ ተመልሶ ወደ ኋላ ሲመለስ ታዩታላችሁ። ማገናኝ ነገር ያወራል። በቃ ዝብርቅርቅ ያለ ሰው። ጆርዲ በጣም ዴዲኬትድ ሆና ታስረዳው ነበር። በደንብ በቃ እውነት የተናገረችው ነገር አለመረዳት አይቻልም። ምክንያቱም በጣም ብትንትን አድርጋ ነበር ታስረዳው የነበረው። ግን እሱ ይመስከ እንደዚህ ያነሳው ጋር ቁጭ ብለሽ መጨረስሽ በእውነት በጣም ትግስትሽን አድንቄዋለሁ። እንግዲህ ሙሉ ፖድካስቱን ካየሁት ልጁ ለማለት የፈለገው ልጁ ባይዘው አብዛኛው የኢትዮጵያ ወንዶችን ይወክላልና አብዛኛዎቹ
ሴቶች እየተደበደቡ በትዳር ውስጥ እየተደፈሩ ብዙ እንግልት እየደረሰባቸው ደግሞ በቃ 70% ችለው ዝም ብለው እንዲኖሩ ነው የሚፈልጉት እሱና የእሱ መሰል አብዛኛው የኢትዮጵያ ወንዶች። ያንን እንደዚህ በአደባባይ በደንብ ሾው ስላደረገ እኔ ጥሩ ነው እንደ ማህበረሰብ እንደ ህዝብ ያንን በደንብ ስላሳየህን አንድ ማመሰግነክ ዛጋ ነው። ጥሩ ነው። እንኳን አሳየህን፣ እንኳን ለመላው ህዝብ እንኳን አያችሁልን። ኤኒዌይስ ጆርዲዬ አክብረሽናል በእውነት እኔ የኢትዮጵያን ሴቶች በሙሉ ነው ያኮራሹ። በጣም ሪፕሬዘንት አረጊናለሽ። በጣም እንወድሻለን። ሶ ኢሞሽኔን ሙሉ በሙሉ አውጥቼ ልናገር እያልኩኝ ነበረ ግን ወንዶች አብዛኛው የኢትዮጵያ ወንዶች እንደኔ አይነት ከሆኑ stay away from them በቃ ዴት አታድርጊ፣ አታግቢ፣ አትውለጂ በቃ ታስ ይሄ ነው ላንቺ ልልሽ የምፈልገው። ብቻ ግን ይሄ ወደ ኋላ እያልክ ነው የምትመልሰው ምናምን ያልሽውን ነገር እኔ እየሞከርኩት የነበረውን ነገር ወደ ኋላ ዲቴይል የተናገረችውን ነገር አንስቼ ከዛ ከተናገረችውን ጋር እያገናኘው ለማውራት ነበረ እያሰብኩ ጥረት እያደረግኩ የነበረውና እሷ ደግሞ መሀል ላይ ኮንስትራክት እያደረግኩኝ ሲሄድ መሀል ላይ ዲኮንስትራክት ታደርግብኛለች፣ ይፈርስብኛል ሀሳቤ። ዳስ ዋይ ከኋላ አንስቼ ሀሳብ እየመጣው እያለ ዲኮንስትራክት ስታደርግብኝ I was sounding dumb. That's why ለዛ ነው እና thank you for the comments. Stay away from me. ካገኘሽ like አቅጣጫሽን ቀይረ። Okay, that's all I gotta say. አሁን ነው ፖድካስቱን አይቼ ጨረስኩት። ሰው እንዴት ነው በዚህ ደረጃ ሊደድብ የሚችለው? ማነው ተክልዬ ነው ተድልዬ ነው ማን ያለችው ስም? ጆርዲ በጣም ትዕግስተኛ ልጅ ነች። እግዚአብሔርን አሁን የተረዳኋት ይችል ልጅ አለመታከቷ፣ አለመድከሟ፣ ማስረዳቷ ቁጭ ብላ እንዴ ልጁ ይዞራል ቪሸስ ሰርክል ተመልሶ አሁንም ይመጣል የሚል አይገባው፣ አይረዳ፣ ጥያቄ አይገባው፣ የሚመልሰውን ነገር አያውቅ፣ የሚናገረው ነገር አይታወቅ። ቁጭ ብላ 3 ሰዓት ሙሉ ነው ያየሁት። እነሱ ደግሞ ምን ያህል ሰዓት እንደፈጀባቸው አስቡት ፖድካስቱን ለመቅረጽ ራሱ። በጣም ዲስአፖይንቲንግ ነው። እኔ ማለት ነው ሂትድ የሆነ ዲቤት መስሎኝ ያበደ ዲቤት መስሎኝ ቡና ይዤ ምግቤን አቀራርቤ ምናምን ቁጭ ብዬ ያለው ለካ ትምህርት ቤት ገብቶ ቤዚክ ሂውማኒቲ እየተማረ ነው ልጁ። 3 ሰዓት ሙሉ ቁጭ ብላችሁ ፖድካስቱን ለማየት ጊዜ ላሌላችሁ ሰዎች ይሄ ልጅ ሀሳቡን ልንገራችሁ ባጭሩ። አንደኛ ያለ እድሜ ጋብቻን ይደግፋል። ሁለተኛ ትዳር ውስጥ መደፈር የሚባል ነገር አለ ብሎ አያምንም። ወንዱ በፈለገ ሰዓት ከሴቷ ሴክስ የማግኘት መብት አለው ብሎ ነው የሚያስበው። ካላገኘ ደግሞ ሄዶ ቺት ማድረግ ይችላል ማለት ነው። አልገባችሁም? ቢያማትም ቢደክማትም ባትፈልግም ታግሎ ሚስቱን የመድፈር መብት አለው። እምቢ ካለችው ደግሞ ሄዶ ቺት አድርጎ ራሱን ጀስቲፋይ ማድረግ ይችላል። ሶስተኛ ደግሞ ይሄ በጣም ነው የሚያሳፍረው፣ ሰዎች ተጋብተው ልጅ ላለመውለድ ከፈለጉ ከወሰኑ በተለያየ ምክንያት ሊሆን ይችላል፣ ዝሙት ነው ሌሎች ሰዎች ጋር ሄደው አይደለም፣ ተጋብተው ልጅ ላለመውለድ ከወሰኑ አንፈልግም ብለው ማለት ነው። ካልፈለጉ ዝሙት እያደረጉ ነውና ኃጢያተኞች ናቸው አለ እና ብቻ እዛ ቴብል ላይ ቁጭ ብሎ ከጆርዲ ጋር ዲቤት ለማድረግ ገና ነው፣ በጣም ይቀረዋልና ትራዲሽናሊስት ሰዎች አሉና እነሱ የራሳቸውን ሰው ስማርት የሚሉትን ሰው ከጆርዲ ጋር ሊመጣጠን የሚችል ሰው ወክለው ቢያቀርቡልንና እንዴ ዲቤትን እንጂ ምንድነው ሰው ቤዚክ ሂውማኒቲ ሲማር ቁጭ ብለን ክላስ መውሰድ አለብን እንዴ? እዚህ ቪዲዮ ላይ የሆነ ያልተዳሰሰ ነገር ይታይበታልና እስኪ ስለሱን ላውራ። እኔና ጆርዲ ካካሄድ ነው ክርክር በላይ የሆነ ቢገር ኢሹ አለ እዚህ ቪዲዮ ላይ። that's your forehead okay? እና ደግሞ 3 ሰዓት ሙሉ ቁጭ ብለሽ ስላየሽኝ ጊዜሽንም ስለሰጠሽኝ በጣም እጅግ አድርጌ ነው የማመሰግነው። ቴንክ ዩ። ሌላ ቀን ደግሞ የ5 ሰዓት ፖድካስት ስለቅልሽ ቁጭ ብለሽ እንደምታይኝ ተስፋ አደርጋለሁ። ቡናውንም ከሆነ እኔ ሸፍናለሁ፣ ኪሎ ቡና ከኔ ይሆናል። እኔ ትዳር ከመግባቴ በፊት ያለኝን አቋም ሪፍሌክስ ስላደረኩኝ እንደዚህ አይነት ትሮል ምናምን ስትሰሩ ነበርና which is not right። ምክንያቱም የኔ አስተሳሰብ ስታዩ ልክ አይደለም ብላችሁ ነው የምታስቡት። እኔ ደግሞ የእናንተን አስተሳሰብ ስመለከት ልክ አይደሉም ብዬ ነው የማስበው። ዲፈረንሱ እዚህ ጋር ላይ ነው እና መደፈር አለ የለም የሚለውን ነገር ይህንን ነገር ለባለ ትዳሮች ብንተውላቸውና እነሱ መልስ ቢሰጡን ባይ ነኝ። ምክንያቱም እኔ ከትዳር በፊት መሆን ያለበትን ብዬ ያመንኩበትን ሀሳብ ነው የገለጽኩት። ስለዚህ ያ this is me። ጆርዲ ምን አይነት ወንድ እንድታገቢ ነው የምትመኘው? ባልሽ ምን አይነት እንዲሆን ነው የምትፈልጊው? ካንተ የተሻለ አስተሳሰብ ያለው የታረድኩት ሰኔ 15 ቀን ነው።
በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ። አይ ዶንት ኖ ምን ማለት እንዳለብኝ አላውቅም። ብቻ ግን ካንተ የተሻለ አስተሳሰብ ያለው ባል ነው ማግባት የምፈልገው ስትለኝ የዛን ጊዜ ላይክ ጭንቅላቴ ውስጥ የሌለ ስድብ የስድብ ማት was running in my mind እና እሱን መናገር አልፈለኩም፣ መሳደብም አልፈለኩም በዛን ሰዓት። ሶ ጥያቄውን ኤክስቴንድ አደረኩት። ሶ ከኔ የተሻለ ወንድ ነው የምፈልገው ስቲ ምን ማለትሽ ነው? ምን ኳሊቲ የያዘ ነው ምናምን ብዬ ጠይቂያት ነበረ። ከዛም በኋላ ግን this is next level trolling በቃ በቆንጭራዬ በገዛ ቆንጭራዬ ነው ያረዱኝ ምናምን የሚለውን ነገር ግን yeah that's funny I'm gonna give it to her ይፋፋም የሚል ሙቭመንት ይጀምረናል። ይህ ሙቭመንት ምንድነው? ወንዶቻችን በተፈጥሮ ከሴቶች እኩል ስንሆን ነገር ግን ከብቃት ማነስ ካለ ዝግጁነት የተነሳ ወደ ታች ስለቀረን ከሴቶች እኩል ነን፣ ከሴቶች አናንስም፣ ከሴቶች እኩል ዝግጁ ነን የሚለውን ነገር ለማስፈጸም ወንዶቻችንን የበቁ የኮሩና የጠኑ እንዲሆኑ ለማድረግ ሜኒዝም ከዛሬ ጀምሮ ተፋፍሟል። ይሄንን ሙቭመንት ለመቀላቀል በጣም ቀላል ነው። ሙቭመንቱ ምንድነው? ወንዶቻችንን ማብቃት፣ ወንዶቻችንን ከሴት እኩል ማድረግ ነው ብለናል። ላንተ ደግሞ ረስት ኢን ፒስ። ከዚህ ንግግር ላይ የተረዳሁት ነገር ቢኖር ማን አንቺ ከፌሚኒስቶቹ አንዷ ለመጥበስ ነው እየሞከርሽ ያለሽ። እሱን የገባኝ ነው። ወንድና ሴት እኩል መሆን አይችልም። በቃ በቃ እንዝጋው ይሄ እንትን ንግግር። ወንድና ሴት እኩል አይደሉም፣ እኩል መሆንም አይችሉም። ምን ደስ ዛሬ እንደዚህ ፈገግታ እንደሞላኝ ታውቃላችሁ። ብዙ ሴቶች ወጥተዋል እና ከሷ ጋር ቆመዋል እና በጣም ደስ የሚለው ነገር ነው። እና ልጁ ትግርኛ ተናጋሪ ነው ተባለ እና ትግርኛ ጌራ ዳህራይ ክልብል በቃ ማለት ነው ሁሉም ክልብል ወቆም ይጽነው እዚህ አይነት ሰው እንዳሉ ማሳያ ስለሆነ ምክንያቱም ብዙ ሰው ይከራከራል። ወንዶች ትዳር ውስጥ መደፈር አለ። የምታውቀው ሰው ይሁን ማታውቀው ሰው ባልህ ይሁን አይሁን ያ ሰው ያለ ፍላጎትህ አንተ ላይ ጥቃት ካደረሰ ያለ ፍላጎትህ ካንተ ጋር ግንኙነት ካረገ መደፈር። ለምንድን ነው ሌላ ቋንቋ የምትፈልጉት? ዋይ ምንድን ነው የምትይው አንቺ? ትግርኛ ተናጋሪ ነው አልሽ። እኔ ከተናገርሽው ነገር ምንም የሰማሁት ነገር አልነበረም። እውነት ለመናገር አይንሽ በጣም ነው የሚያምረው። ብራውን አይ ኢዝ ማይ ዊክነስ ከማን ቡናማ አይን በጣም ዊክነሴ ነው ድክመቴ ነው እና የተናገርሽውን ነገር አልሰማሁትም። ብቻ ግን እንድሰማሽ ከፈለግሽ ግን ሞር በጣም ወደ ጭንቅላት ሰርጾ የሚገባ ንግግር ይዘሽ ነይ በቀጣይ እንድሰማሽ ማለት ነው። ደግሞ በትግርኛ መልስ የምትፈልጊ ከሆነ ደግሞ ክምልሰልኺ ክእል እየ ግን አድላይ አይኮነን ንዓኹ ምምላስ አድላይ አይኮነን። ፌሚኒዝም የሚለውን አስተሳሰብ ኦር ሙቭመንት አልደግፍም። ማልደግፍበት ምክንያት ደግሞ አብዛኛውን ፌሚኒስት ነን የሚሉ ሴቶች ፌሚኒዝም የሰበከን መጽሐፍ ቅዱስ ነው ምናምን ይላሉ። ግን እሱን ኮንትራዲክት የሚያደርግ አይዲያዎችም ደግሞ ያነሳሉ በዛ ልክ። እነዛ አይዲያዎች ደግሞ ምን ሆነው ነው ያገኘዋቸው? እነዛ አቦርሽን፣ ዲቮርስ፣ ሴቶች ከወንዶች ጋር እኩል ነን የሚል አስተሳሰብ እንዲኖራቸው እያደረጉ ቢውልድ እያደረጓቸው ስለሆነ ነው። በየትኛውም ታሪክ ብታዩ በድሮ በኢትዮጵያዊነት ይዘት ባለው ኮንቴክስት ስናየው ሴት ልጅ ከወንድ ልጅ ጋር እኩል ሆና ማታቅም፣ እኩል ነኝ ብላም ራሷን ከፍ ከፍ አድርጋ ማታቅም። this is fact። እና አብዛኛውን ጊዜ ትዳሮች ለፍቺ የሚዳርጋቸውን ነገር ደግሞ የፌሚኒዝም የሚባለውን ሙቭመንት እጅ ያለበት ይመስለኛል። እሱ ትልቅ አስተዋጽኦ አለው ብዬ አስባለሁ። ምክንያቱም ብዙ ጊዜ አብዛኛውን ወንዶች እንኳን በትዳራቸው ውስጥ አልጋቸውን ለይተው ለብቻቸውን ሲተኙ ኦር ንፋታ ብለው ሪከመንድ የሚያደርጉ ኦር የፍቺ ወረቀት የሚያስገቡት ወንዶች ናቸው አብዛኛውን ጊዜ። ስለዚህ ወንዶች ደግሞ ሰላማችን እንፈልጋለን፣ ክብራችን እንዲጠበቅልን እንፈልጋለን። ይሄ እኩል ነን ምናምን የሚባለውን አስተሳሰብ ወደ ቤታችን ባንገባ እንመርጣለን። ቢገባ እንኳን ራሱ
ሶልቭ የምናደርግበትን መንገድ እንፈልጋለን። ይገፋ ካለ ግን ወደ ፍች የሚያመራ ነገር እሱ ሆኖ እናገኘዋለን ማለት ነው። እኔ ፌሚኒስት የሆነች ሴት ዴት ማላደርግበትን ምክንያት ልንገራችሁ። በመጀመሪያ ወደ ህይወቴ ውስጥ መግባት የምፈልጋትን ሴት እንድትመክረኝ ሳይሆን እንድታማክረኝ ነው። ሀሳቤን የኔ የግሌ አመለካከት አታክ የምታደርግ ሴት ሳይሆን ኢምፕሩቭ የምታደርግልኝ ኦር ኔጌቲቭ ሳይዱን ነቅሳ አውጥታ ይሄ ነገር ብናስተካክለው የምትል አይነት ሴት ነው የምፈልገው። ሁለተኛ ከኔ ጋር እኩል ነኝ ብላ የምታስብ ሴት ዴት ማድረግ አልፈልግም። በቫሊዩ ኦፍ ኮርስ እኩል ነን፣ በፈጣሪ አይን እኩል ነን። ግን እሷ መስራት የምችለውን ነገር ግን እኔ ጠንቅቄ መስራት እንደማልችል አውቃለሁ። እሷ ልጅ አዝላ ምግብ እየሰራች ቪዲዮ እያየች ቀኗን ማሳለፍ ትችላለች። መልቲታስኪንግ ላይ ጎበዞች ናቸው ሴቶች። እኔ ደግሞ አይደለሁም፣ ወንድ ልጅ ነኛ። አንድ ስራ በአንድ ጊዜ ነው መስራት የምችለው። ስለዚህ እኩል መሆን አንችልም። ሶስተኛ ይሄ 50-50 የሚባለውን ነገር በጣም ዌርድ ይሆነብኛል እኔ። ግማሹን አልጋ አንጥፋ ግማሹን እኔ እንዳነጥፈው የምትጠብቀኝ አይነት ሴት የምትሆን ይመስለኛል። ለዛ ነው እኔ ዴት ማድረግ የምፈልጋት ሴት ሞር ሃምብል ብትሆን እመርጣለሁ። ሃምብል ስትሆን ነው እኔ ሞር ድፍት ብዬ ንጥፍ ብዬ እንድገዛላት የምታደርገኝ። ሃምብል ብትሆን ኢማጂን ምን አይነት what kind of world I would give her። እና ሃምብል ትሆን። ለምንም ነገር ልቦናዋ የተከፈተ መሆን አለበት፣ ኔጌቲቭም ፖዚቲቭም። ግን እሱን የምታንጸባርቅበት መንገድ ግን ማቹር መሆን አለበት። ሶስተኛው ደግሞ በጣም ወሳኝ የሆነ መስፈርት ነው። ሃይማኖተኛ ብትሆን ደግሞ መንፈሳዊ ብትሆን ደግሞ በጣም 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 ከምንም በላይ እሷን አብዝቼ ወዳታለሁ፣ መርጣታለሁ። እና ዳስ ቴድ ኢዮብ በጣም ነው የሳትከው ያላችሁኝ ሰዎች እንዳልሳትኩኝ እዚህ ጋር ላስረዳችሁ፣ ልብ ብላችሁ አድምጡኝ። ፌሚኒስት ነን የሚሉ ወንዶች ለዋን ናይት ስታንድ እንደሚፈልጓችሁ የታወቀ ነገር ነው። ሴቶች ለእናንተ ነው የማወራው። ይሄ ፌሚኒዝም መደፈር የለባትም ሴት ልጅ እንደዚህ መሆን የለባትም ትዳር ውስጥ ምናምን፣ እሱን ለመቃወም ሰው መሆን ብቻ በቂ ነው። ምክንያቱም አይተነዋል ከዚህ በፊት ፌሚኒዝም የሚባለውን ሙቭመንት ወደ ሀገራችን ከመግባቱ በፊት አይተነዋል። we was doing fine፣ ጥሩ ነበርን እኮ ጥሩ እየሄድን ነበረ። ግን ይሄ በቃ ፌሚኒዝም የሚባለውን ቡልሺት ሲመጣ ጊዜ ነገሮች መበለሻሸት ጀመሩ። ሉክታዝ በቃ ሲንግል የሆንን ወንዶች ሴቶችን በጣም እያስፈሩ ነው። አይ ዶንት ኖ እንዴት እንደምገልጽላችሁ አላቅም። በብዛት ደግሞ ፌሚኒስት ነን የሚሉ ሴቶች they are single bro come on። እና ከኔ የተሻለ ወንድ የምትፈልጊ ከሆነ የኔ ቆንጆ listen to this። እንዲመታሽ የማትፈልጊ ከሆነ፣ እንዲደፍርሽ የማትፈልጊ ከሆነ፣ እንዲያጠቃሽ የማትፈልጊ ከሆነ ራስሽን በደንብ ፕሪፔር አድርጊ። ራስሽን ኦፕን ማይንድድ አድርጊ። ማስተማር ያለብሽን ነገር አስተምሪ። ካልሆነ ግን ይረግጥሻል፣ ይመታሻል፣ ትዳር ውስጥም ይደፍርሻል። that's how it's going to be። ግን ራስሽን እንዴት ማቅረብ እንዳለብሽ ካወቅሽበት፣ ወንድ ልጅ እንዴት ጭንቅላቱን መስራት እንደሚችል ካወቅሽበት the ትዳር is going to be peaceful በጣም። እና ይህንን አትዘንጉ። እና የኔ አመለካከት ደግሞ ይሄ ነው። ይህንን አመለካከት መቃወም የምትፈልጉ ሰዎች ካላችሁ በቲክቶክ አካውንቴ አናግሩኝ። ላይቭ እንገባለን፣ ላይክ ባክ ኤንድ ፎርዝ እንሄዳለን። ኢትስ ኦኬ።